እንድንሞትለት ነው ለዚህ ሕዝብ የተሾምነው። እንድንገለው አይደለም፣ እንድናታልለው አይደለም፣ እንድንዘርፈው አይደለም። ይብላኝላችሁ ሳይገባችሁ በስምንተኛው ሺህ ሹመት ውስጥ የገባችሁ በስምንተኛው ሺህ ሹመት ሺህ ሞት ይሉ ነበር አባቴ ሲያስተምሩ። ሺህ ሞት ተቀጥሏል። አንዱንም አትመክት እንኳን የስምንተኛው ሺህ ሹማምንቶች እኔ የማዝነው ቆቡም ሻሹም መርካቶ ካባውም ከበሮውም እንደገባ የእናቴ ልጅ ሹመቱን መርካቶ ገብቶ ይሆን? እናቴ ልጅ ብላኝላቸው ሹመትን ሽጠዋት ከሆነ ብላኝላቸው ሻርሽረዋት ከሆነ አቤት ጉድ! ባልተፈጠሩ ባልተወለዱ በተሻላቸው ሐዋርያትን በከንቱ ተቀበላችሁ፣ በከንቱ ስጡ። አሁንም እየሾመ ያለው ወርቅ ብር ተቀብሎ አይደለም። ትወደኛለህ? የሞትኩለትን ሕዝብ የምትወደኝ ከሆነ ሙትለት። ግደለው አላለም፣ ሙትለት። የሞትኩለትን ሕዝብ ደሜን ያፈሰስኩለትን ደሜን አፍስለት። የተሰቀልኩለትን ተሰቀልለት አለው። ያው ተሰቅሎ አልፏል። እኛ መቼ ነው ትእዛዙን የምንፈጽመው? ያዘናት ልጅ እባካችሁ ትእዛዙን እንጠብቅ፣ ፍቅር ይኖረን። የሚያየውን ወንድሙን ያልወደደ የማያየውን እግዚአብሔርን ወዳለሁ እንዴት ይላል? እነሆ ይህ ሐሰተኛ ነው፣ በጨለማ ይኖራል፣ በሚሰራው ሥራ ሁሉ እንቅፋት ይገጥመዋል። ጨለማው ዓይኑን አሳውሮታልና አእምሮን ደፍኖታልና። በዚህ ምክንያት የጥላቻው ብዛት አእምሮን ስላሳወረው በፊቱ ያለውን አይምና ወድቆ ይቀራል። ትርፋት ልስራ ቢል አይሳካለትም፣ በጎ ነገር ቢል አይቃናለትም። ስለዚህ ያ ጨለማ አይኑን አሳውሮታልና ያ የወንድምን ጥላቻ አእምሯችን ስላሳወረው ጭካኔያችን ከሰይጣን የከፋ ሆኗል። የምንሰማው ሁሉ ጆሮ ይጠልዛል። እግዚአብሔር ያጥናሽ። ውለታ ብዙ ተነግሮ አያልቅም፣ ኃጢአተኛ ነው ብለህ ሰው አትንቅም። ደርባ ደራርባ በንጉሡ ቀኝ ትቆማለች። አትሮንሱ የእመቤታችን ምሳሌ ወንጌሉን ይሸከማልና ካህኑ ከምስራቅ የሕዝቡ ፊት ወደ ምስራቅ፣ ፀሐዩ የሚወጣው ከምስራቅ፣ ፀሐዩ ክርስቶስን ለማየት ያብቃን። በአትሮንሱ በእመቤታችን የመጣው ቃል እግዚአብሔር ልቦናችን እንዲከፍት መስቀሉን እያየን ነው። መስቀል ከላይ ነው፣ ከመሬትም 3 ክንድ ርቆ ነው። ክንድ ከስንዝር ርቆ ነው የተሰቀለው ጌታ። እነሆ ትርጓሜ ከእነዚህ ይልቅ ትወዳኛለህን? ኃይለ ቃሉ ያለው የዮሐንስ ወንጌል ምዕራፍ 21 ቁጥር 15 የምንቆይበት ከ15 እስከ 17 ሳብ አደርገዋለሁ። እግዚአብሔር በረድኤቱ አይለየን። እናቴ ልጅ ጸጋውን ክብሩን ያድለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ቅዱስ ጴጥሮስን ጠርቶ ከነዚህ ይልቅ ትወደኛለህ ብሎ ጠየቀው? ጌታችንም አንደኛ የጠየቀበት ምክንያት ሊቀ ካህናት አድርጎ ሾሞታልና፣ 2 መድኃኒታችን ኢየሱስ ክርስቶስ የሚሰጠውን ትእዛዝ በነቃ አእምሮ ሆኖ እንዲቀበለው ለማንቃት ከነዚህ ይልቅ የሚል ጨምሮበታል ሲጠይቀው። አስተውሎ አሁንም እነሆ የእኛ ጌታ ስለምን ጴጥሮስ አላለውም? በጥንተ ስሙ የዮና ልጅ ስምዖን ሆይ ብሎ ጠራው። ስለምን እንመጣበታለን። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው በአበው ቀደምትና በነቢያት በመጻሕፍት የተናገረውን ለመፈጸም ነው። በመሆኑም እስራኤል በነቢያት የተነገረውን የታዘዘውን ሕገ ኦሪትን ሙሉውን የተጻፈውን በደንብ ያውቃል። ከልጅነታቸው ጀምሮ 10ቱ ትእዛዛትን እንደ ውዳሴ ማርያም ጥጥ ነው የሚያደርጓት። ልመለስ ወደ ነገሬ እናቴ ልጅ። ጌታችን በቀደመው ትእዛዝ ዘዳግም 6 ከ4 እስከ 9 እንዲህ ተጽፏል። ጌታችን በጥንተ ስሙ ሲጠራው የጥንቷን ሕግ አስታውሶ እንዲህ ነው ወይ የምትወደኝ ነው ጥያቄ። ልብ አድርጉ። በጥንተ ስሙ ጥንተ ስብከቱን አንስቶ እንዲህ ነው ወይ የምትወደኝ ነው። እንዴት ተጽፎ ነበረ ነው ጥያቄው። ሰማዕ እስራኤል ነቢየ ልዑል ሙሴን እነሆ ጠርቶ ሰማዕ እስራኤል እግዚአብሔር አምላክ አሐዱ ውእቱ
እስራኤል ሆይ ስማ፣ አምላካችን ልዑል እግዚአብሔር አንድ እግዚአብሔር ነው። አንድም እስራኤል ሆይ ስማ፣ ፈጣሪህ አንድ አምላክ ነው። አንድም እስራኤል ሆይ ፈጣሪህ ልዑል እግዚአብሔር አንድ እንደሆነ ስማ። ወአፍቀሮ ለእግዚአብሔር አምላክከ፣ አንተም አምላክህ ልዑል እግዚአብሔርን እንዲህ ውደደው። ወበኩሉ ልብከ ወበኩሉ ነፍስከ ወበኩሉ ኃይልከ ወበኩሉ ሕሊናከ፣ በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ በፍጹም ሕሊናህ ፈጣሪ አምላክ እግዚአብሔርን ውደድ። ትወደኛለህ ይሆናል ልጅ ሕገ ኦሪትን ያውቃል። እንዲህ ነው ወይ የምትወደኝ? በጥንተ ስብከቱ ለሙሴ በተሰጠች ሕግ ነው ወይ የምትወደኝ? የሚገርመኝ የእናቴ ልጅ እንዲህ አምላክህን ውደድ በፍጹም ልብህ በፍጹም ኃይልህ በፍጹም ሰውነትህ ብሎ ሲጠይቀው እግዚአብሔር አምላክ እንዲህ ትወደኛለህ ካለ እኛንም እንዲህ መውደድን ልብ ይለዋል። እንዲህ ነው የምትወደው? ያው ልብህን እያንዳንዳችሁ በዚህ መስተዋትነት ራሳችሁን ይው። እንዲህ ነው የምትወዱት? ልባችሁ ከእግዚአብሔር ጋር ነው። ነፍስህ ከእግዚአብሔር ጋር ነው። ኃይልህ ከእግዚአብሔር ጋር ነው። ሕሊና በጥንተ ስብከቱ በጥንተ ስሙ የጠራበት ምክንያት አንተን በጥንተ ስምህም የፈጠርኩህ እኔ ነኝ። በጥንተ ስብከት ለሙሴ የሰጠኋትን ሕግ የመሰረትኳት ያስተማርኳት እኮ እኔ ነኝ። ያኔም እኔ ነኝ፣ አሁንም እኔ ነኝ። ውደደኝ ሲለው ነው እንወደዋለን። ወይሃሉ ውስተ ልብ ወውስተ ነፍስከ ዝንቱ ኩሉ ነገር ዘአነ እነግረከ ዮም። ሙሴን ነው እንዲህ አለው፣ እነሆ ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ እንድታስተውል። ሙሴ ለሙሴ ይህንን ብየዋለሁ፣ አንተም አሁን የምነግርህን ያዝ። እነሆ አሁን የምነግርህን ይህንን የሚያዝህን ነገር ሁሉ በሰውነትህ በልቦናህ ጸንቶ ይኑር። ልዑል እግዚአብሔር ለእስራኤላውያን መሪ ለሙሴ እንዲህ አድርግ ብሎ ልጆቹንም ሕዝቡንም እንዲያስተምር ነግሮታል። እማዝነው ስለ ሙሴ ልጆች ሰው ሲናገር ሰምታችሁ ታውቃላችሁ ወይ? ከአባታቸው አልሆኑ ወይ ከሕዝቡ ጋር አልሆኑ፣ ባክነው ቀርተዋል። የኛ ልጆችስ ለመሆኑ ዛሬ እሁድ ሰንበትን ቅዳሜና እሁድን ጉዞ ብሎ የሚንከራተቱትን በሰንበት ጉዞ የለም ብሎ ይተናገራል። መንገድ ዘግተው ኳስ የሚጫወቱ ልጆቻችሁ ቅዳሴ ያስቀድሱም አይመለከታቸውም፣ ስጋው ደግሞ አይመለከታቸውም። ሰብስባችኋል፣ ነግራችኋል። ሙሴ ልጆችህንም ሕዝቤንም አስተምር። ልብ በል ይህንን እያለው ነው ቅዱስ ጴጥሮስ። በጴጥሮስ ቦታ የተቀመጥን ልብ እንበል። በዚህ መስተዋትነት ራሳችንን የዮና ልጅ ስምዖን ሆይ ትወደኛለህ? ያ ዘዳግም 26 ቁጥር 16 እስከ 19 አምላክህ ልዑል እግዚአብሔር ይህን ሥርዓትና ፍርድ ታደርግ ዘንድ አዞሃል። ልዑል እግዚአብሔር እንደሰጠ ተስፋ ገንዘቡና ሕዝቡ መሆንህን አስተውል። ገንዘቡ እኮ ነን፣ ሕዝቡ እኮ ነን። ባለቤት አለን፣ ባለቤት አለን። እንደውም ምን ይላሉ አባቶቻችን? ትንሽ ስጋ እንደ መርፌ ተወጋ። ድንግል ማርያም ስጋችን ናት። መድኃኔዓለምን ወልደዋለች። ትንሽ ስጋ እንደ መርፌ ተወጋ። ይሰማል በእኛ የሚደርሰው ሁሉ ተጠንቀቅ። በእኛ የሚደርሰው ሁሉ ይሰማዋል። ወንድምና ወጥ የምናስፈራራበት አለን የምናስፈራራበት። ያዜ እናቴ ልጅ ገንዘቡና ሕዝቡ መሆንህን አስበህ ትእዛዜን ጠብቅ። ለአምላክህ ለልዑል እግዚአብሔር የተቀደሰ ሕዝብ ትሆን ዘንድ በትእዛዜ ኑር። በትእዛዙ በቃሉ የማይኖር የተቀደሰ ሕዝብ መሆን አይችልም። እስራኤል አላቸው ከአሕዛብ ለይቶ ከሕጉ የወጡትን አሕዛብ ብሎ ለያቸው። እግዚአብሔር አምላክ ለየ። እስራኤል ዘነፍስ ነን እኛ፣ ሥጋው የተቆረሰልን ደሙ የፈሰሰልን። ዘዳግም 30 ከ6 እስከ 9 ከላይ የተጠቀሱት ምዕራፎች በማስተዋል አንብቡ። ወደ ሐዲስ ኪዳን እመጣለሁ። ልሩጥ ብዬ ነው እናቴ ልጅ።
ማቴዎስ 22 ከ30 እስከ 40 አንድ ሕግ አዋቂ ተምሮ ተሞቷል። ጌታን ሊጠይቅ መጣ። እኔና አንተስ በዚህ መስተዋትነት ቀርቦልሃል። መስተዋት እንግዲህ ይኸው የጠርሰህን እድፍ ያለብሰህን ጉድፍ ይኸው እንግዲህ የእናቴ ልጅ መጣና ጌታችንን ለመሆኑ ከሕግ ማናቸይቱ ሕግ ትበልጣለች ብሎ ጠይቀው። የእኛ ጌታ መለኮታዊ ኃይሉን ስልጣኑን በሥጋ ማርያም በትሕትና ሸፍኖ መጥቷልና በትሕትና ሆኖ እንዲህ ብሎ መለሰለት። ጌታችንም ያን አዋቂ አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም አእምሮህ፣ በህሊናህ ውደድ የምትል ናት። ፊተኛይቱ ትእዛዝ ሳቲ ትእዛዝ አባይ ቀዳሚት የቀደመችው ታላቂቱ ትእዛዝ ይህች ናት ብሎ መለሰለት። ልብ በሉ ወካልእታሂ አንተ እንተ ትመስል አፍቅር ቢጸከ ከመ ነፍስከ። ሁለተኛይቱ ደግሞ ይህች ናት። ይህችውም አፍቅር ቢጸከ ወንድምህን ውደድ የምትል ናት። አንድም ባልንጀራህን እንደ ነፍስ ውደድ የምትል ናት። እንዲህ ብሎ መለሰለት ለሕግ አዋቂ። እንዲያውም ወበላ ክልኤቲ ትእዛዝ ተሰቅሉ ኦሪት ወነቢያት። ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ይፈጸማሉ። በእነዚህ በሁለቱ በፍቅረ ቢጽና በፍቅረ እግዚአብሔር ኦሪትና ነቢያት ተጠብቀው ጸንተው ይኖራሉና ብሎ ነገረው። የእናቴ ልጅ አስተውሉ። በጥንተ ስሙ ጠራው። በጥንተ ስሙ የጠራው ቀድሞ ከመወለዴ በፊት የተማርከውን የጥንቷን ሕግ የወሰንኩ እኔ ነኝ፣ አሁንም የምነግርህ በፊት ያለሁት እኔ ነኝ እያለው ነው ያለው። በጥንተ ስሙ የጠራው ልብ ብላችሁ እዩ። ጌታችን እነሆ ታፈቅረኒኑ ፈድፋደ ብሎ ከነዚህ ይልቅ ትወደኛለህ ብሎ ጠየቁ። አንተ ኦሪትና ነቢያትን ታውቃለህ። በእነዚህ በሁለቱ ጽግ ፍቅረ ቢጽና ፍቅረ እግዚአብሔር ጸንተዋል። አንተ በዚህ ጸንተሃል እያለው ነው፣ እየጠየቀው ነው። በዚህ ጸንተህ ነው ወይ የምትወደኝ? መልስ ይሰጣል። ጠየቀው። ማርቆስ 12ን ይዩት። ሌላው እንዳለ ሆኖ ከመታፍቅር ቢጸከ ከመ ነፍስከ ይላል። ሉቃስም 10 ላይ እንዲሁ ይቀጥላል። ባልንጀራህን እንደራስህ ውደድ፣ ባልንጀራህን እንደራስህ ውደድ የምትል ሕግ ናት። ወዝንቱ ይሄ የስም ኩሉ መባ ወመስዋዕት። በእነዚህ በሁለቱ ወንጌሎች ላይ ባልንጀራን መውደድ ከመስዋዕትና ከመባ ሁሉ ይበልጣልና እኔ ደግሞ መስዋዕት ሆኜ በፊትህ ተሰውቻለሁና እንዲህ ነው ወይ የምትወደኝ ነው እያለ ያለው። ሁላችሁም ራሳችሁ ይህ ፍቅር በእኛ ልቦና አለ ነው? እንደው ዝም ብለን ነው የምንሄደው? ወአፍቅር ቢጸከ ከመ ነፍስከ ሁለቱ ቃላቸው አንድ ነው። ማርቆስም ሉቃስም ባልንጀራህን እንደራስህ ውደድ የምትል ናት። የእናቴ ልጅ አስተውሉ። የዮና ልጅ ስምዖን ሆይ በጥንተ ስብከት የቀደመውን በነቢያት የተናገርኩት አሁንም በሥጋ ሆኜ የምናገረው እኔ ነኝ። እነሆ የእናቴ ልጅ አስተውሉ። አባቶቻችን ከሕገ ወንጌል የተማሩትን ተግባራዊ አድርገው ኖረውበታል። እስቲ አባቶቻችን እንይ። ሻሻቸው ያምር ነበር ከካባው ከበርኖሱ ጋራ። ሙሽሮቹም እኮ በበርኖስ ነበር ይዳሩ የነበሩ፣ ያምሩ ነበር ሙሽሮቹ። መሶበ ወርቋ ህብስቱን ይዛ ከፊት ከፊት ትሄድ ነበረ። ዛሬ ምንድን ነው ያላችሁት? የምንድነው የሆነ ሊጥ ይቀርባል እዛ፣ እግዚአብሔር አይጣል። መሶበ ወርቋ የለ አዲስ ስም ይሰጣት ነበር። አዲስ ጎጆ ስትመሰረት መሶበ ወርቋ እመቤታችን፣ ህብስቱ መድኃኔዓለም በሥጋው ደግሞ ይመሰረት የነበረ ጋብቻ በመናፈሻው ሲለፋ ውሎ ዛሬ 10 ደቂቃ ትምህርት፣ አባት እናት ሞቶ 10 ደቂቃ ትምህርት። እግዚአብሔር ያጥናሽ። የመጨረሻችን ቀልድ ህዝቤ ገንዘቤ መሆኑን ገንዘብህና ገንዘብህ ገንዘቤ መሆኑን እወቅ ያለው ቅዱስ ጴጥሮስን። የህዝብ ገንዘቤና ገንዘብህ መሆኑን እወቅ። ይህ ህዝብ የእግዚአብሔር ገንዘብ ነው። ንዑስ ርዕስ፣ አዲስ ርዕስ። ወካዕበ ትእዛዘ ሐዲሰ እጽፍ ለክሙ፣ ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ እንግዳ ትእዛዝ እጽፍላችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 8 ላይ ያለ ቃል
ምዕራፍ 2 ከ7 እስከ 11 ያለውን እናንተ ታነቡታላችሁ። የምፈልጋቸውን ቃሎች ጠቅሼ ያልፋለሁ። በዚህ የተጻፈው ቃል ምን ይላል? እነሆ የቀደመችቱ አሮጌይቱ ትእዛዝ እንዳለች ናት፣ እሷን አልጽፍላችሁም አላቸው። ምን ማለቱ ነው? የእናቴ ልጅ አሮጌይቱ ትእዛዝ አለ። የጌታ ቃል ያረጃል፣ አሮጌ ይሆናል ማለት ነው? አይደለም። አሮጌይቱ ትእዛዝ ያለው ከሙሴ እችን ቃል ጌታ እስከተናገረበት ዕለት ድረስ የነበረውን የዘመን ብዛት 5500 ዘመን ሙሉ በስቃይ የኖረውን የአዳምን ልጆች ሁሉ የዘመኑን ብዛት የኖረበትን ለመናገር አሮጌይቱን ትእዛዝ አይደለም የምጽፍላችሁ፣ እሷ እንዳለች ናት አለው። እሷ እንዳለች ናት፣ እኔ ግን አዲስ ትእዛዝ እጽፍላችኋለሁ አለው። ከዛም ወረዳልና የዮሐንስ ወንጌል ምዕራፍ 14 ላይ ወእመሰ ታፈቅሩኒ እቀቡ ትእዛዝ፣ ከላይ ምን ብሎታል? ታፈቅረኒኑ ፈድፋደ ምሉ፣ ብትወዱኝ ትእዛዜን ጠብቆ የሚል አስተምሯል ወንጌሉ ላይ። አሁን ደግሞ ምን አለው? እነሆ የዮና ልጅ ስምዖን ሆይ ትወደኛለህ አለው። ትእዛዜን ጠብቃለሁ፣ አሁን ደግሞ ትወደኛለህ አለው። ወካዕበ ትእዛዘ ሐዲሰ እጽሕፍ ለክሙ፣ ዳግመኛ አዲስ ትእዛዝ እጽፍላችኋለሁ፣ አንድም እንግዳ ትእዛዝ እጽፍላችኋለሁ። ያዝ የእናቴ ልጅ ሄደ። እናንተም ላይ መልሰዋለሁ፣ ይህ ነገር በእርሱ ዘንድ እውነተኛ ነውና እውነተኛ ቃሉን እውነተኛ ትእዛዙን በሰጠኋችሁ መንገድ ጸንታችሁ ኑሩበት። እመሰ ሀለፈ ጽልመት፣ ጨለማው አልፏልና የድንቁርናው ዘመን አልፏልና ወብርሃን ዘበአማን ወደ አስተርአየ፣ እውነተኛው ብርሃን አሁን ይበራል። ይኸውም እነሆ ወንጌል ፈጽሞ ተሰጥቷልና ዘመኑ የብርሃን ዘመን ነውና። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 9 ወዘሰ ይብል ውስተ ብርሃን አሎኩ፣ በብርሃን አለሁ የሚል ማለት በእውቀት በወንጌል እኖራለሁ የሚል ወይ ጸልይ ጾም ወንድሙን የሚጠላ ሐሳቤ ውእቱ ሐሰተኛ ነው፣ እውነት በውስጡ የለችም። እስካሁን በጨለማ ይኖራል። ገና እስከ ዛሬ በጨለማ ነውና በድንቁርና በኦሪት ይኖራል። ኩሉ ዘይጸልይ ጾም ቀታሌ ነፍስ ውእቱ፣ ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው። ተጣልታችሁ ያልታረቃችሁ ሰዎች፣ በወገን ቂም የያዛችሁ ሰዎች ይሄ ሲነበብ ምን ይሰማችኋል? ወንድሙን የማይወደው በሞት ይኖራል አለ፣ በሕይወት የለም። የሚጠላው ጭራሽ ነፍሰ ገዳይ ነው አለ። ወንድሙን የሚጠላ ሰው ከገደለ እኩል ነው። በነፍስ ማለትም ከሞት በኋላ ባለው ሕይወት የዘላለም ድህነት የለውም። ወንድሙን የማይወድ ወንድሙን የገደለ አንቀጸ ንስሐ አባቶቼ እናንተ ነው፣ አልቦቱ ንስሐ ነው የሚለው። በማህፀንም ያለው ጽንስ ማስወረዱ ነፍስ ነው፣ ይጠየቃል፣ ያስጠይቃል። ልብ በሉ። ወንድሙን የገደለ በዘላለም በሚገኘው ሕይወት ያው ድህነት የለውም ይላል ማቴዎስ 5 ከ21 እስከ 22። ወንድሙን ጨርቃም፣ ልብ አድርጉ፣ ወንድሙን በአደባባይ ጨርቃም ብሎ የተሰደበ ተፈጥሮን ሳይነካ ጨርቃም ብሎ ቢሰድበው፣ በሌላ በማያምር ስድብ ቢሰድበው በአደባባይ ይፈረድበታል አለ። በተፈጥሮው ግን እውር ቢሆን አንተ እውር ቢለው፣ ሽባ ቢሆን አንተ ሽባ ቢለው፣ ደንቆሮ ቢሆን አንተ ደንቆሮ ቢለው የዘላለም ፍርድ ገሃነም ይጠብቀዋል። ወንድሙን እንዲህ ብሎ የሰደበ የጠላውንም ልብ አድርጉ ምን ያህል እንዳወዳደረ። እባካችሁ ትእዛዙን እንጠብቅ፣ ፍቅር ይኖረን። የሚያየውን ወንድሙን ያልወደደ የማያየውን እግዚአብሔርን ወዳለሁ እንዴት ይላል? እነሆ ይህ ሐሰተኛ ነው፣ በጨለማ ይኖራል፣ በሚሰራው ስራ ሁሉ እንቅፋት ይገጥመዋል። ጨለማው አይኑን አሳውሮታልና አእምሮን ደፍኖታልና፣ በዚህ ምክንያት የጥላቻው ብዛት አእምሮን ስላሳወረው በፊቱ ያለውን አያይምና ወድቆ ይቀራል። ትርፋት ልስራ ቢል አይሳካለትም፣ በጎ ነገር ቢል አይቃናለትም። ስለዚህ ያ ጨለማ አይኑን አሳውሮታልና
ያ የወንድምን ጥላቻ አእምሯችን ስላሳወረው ጭካኔያችን ከሰይጣን የከፋ ሆኗል። የምንሰማው ሁሉ ጆሮ ይጠልዛል። እግዚአብሔር ያጥናሽ። ልብ በሉ። በዚህ በዮሐንስ መልእክት ላይ ወንድሙን የማይወድ ወንድሙን የሚጠላ እኛ ወንድሞቻችን የምንወድ ስለሆነ ከሞት ወደ ሕይወት ተሸጋግረናል። ደጋግሞ ወንድም እያለ ጠቅሶታል። አንደኛ ፈጣሪያችን እግዚአብሔር አንድ ስለሆነ ሚልክያስ 2:10። ሁለተኛ ከአዳምና ከሔዋን ከአንድ አባት ከአንድ ሃይማኖት ከአንድ ማኅፀን ከአንድ ቋንቋ ስለተገኘ። ሶስተኛ በሶስትነቱ በአብ በወልድ በመንፈስ ቅዱስ ተጠምቀን ከአንድ ማኅፀን ስለምንወጣ የአንድ ማኅፀን ልጆች ስለሆን ወንድሞች እያለ ጠቅሶታል። እንዲህ ነው የምንዋደደው። የአንድ አባት ልጆች ነን። ታምናላችሁ? ይሄ ሁሉ ጥላቻ ከምን መጣ? ከአእምሯችን መታወር የተነሳ። ወዘሳ ያፈቅር ቢጾ ውስተ ብርሃን፣ ወንድሙን የሚወድ በብርሃን ይኖራል። ብርሃን እግዚአብሔር ከእርሱ ጋር ነውና የጀመረው ሁሉ ይቃናለታል። እባካችሁ የጀመርነው ዳር እንዲወጣ የጀመርነው መሰረቱ እንዲጸና እርስ በርስ እንዋደድ፣ ትእዛዛቱን እንጠብቅ። የአባቶቻችን አምላክ በረድኤት አይለየን። ቅድም በነገርኳችሁ ንዑስ ርዕስ ላይ እነሆ አዲስ ትእዛዝን እሰጣችኋለሁ። ይህቺ አዲስ ትእዛዝ ምንድናት? ወካዕበ ትእዛዝ ሐዲሰ እጽፍ ለክሙ ወውእቱ እሙን ብክሙ። ዳግመኛ አዲስ ትእዛዝን እጽፍላችኋለሁ፣ ይህም ትእዛዝ በእናንተ ጸንቶ ለዘላለም እንዲኖር ጻፍኩላችሁ። አዲስ ትእዛዝ የዮሐንስ ወንጌል ምዕራፍ 15 10 እና 12 ቁጥር ወዛቲ እቲ ትእዛዝ እንቲአየ ወዘንተ አዘዝኩክሙ ከመ ትትፋቀሩ በይናትክሙ በከመ አነ አፍቀርኩክሙ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ይህን ቃል ትጠብቃላችሁ። ትእዛዜ ይህች ናት። አስተምሮታል ጌታ ቅዱስ ጴጥሮስ። ትእዛዜ ይህች ናት። አሁንም እስከ ዛሬ ድረስ ይችን እስከምነግርህ ድረስ አንደኛ ሕገ ኦሪቷን፣ አሁን ደግሞ እስከዚህ ድረስ በሐዲሱም አስተምሬህ ቀናት አልፈዋል። ታስታውሳለህ ያስተማርኩህ? እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ። ይህቺ ትእዛዝ አዲስ ትእዛዝ ናት። አሮጌይቱ ትእዛዝ ባልንጀራህን እንደ ነፍስህ አድርገህ ውደድ የምትል ናት። ውደድ የምትል ናት። ልብ አድርጎ አዲስ ትእዛዝ እጽፍላችኋለሁ። አዲሱ ትእዛዝ እንዲህ የሚል ነው፣ እኔ እንደሞትኩላችሁ አንዱ ለአንዱ ይሙትለት። በጥንተ ስብከቱ በነቢያት ውደደው ነው ባልንጀራህን። በሐዲስ ስብከቱ ደግሞ ምን አለው? እኔ እንደሞትኩ ሙቱላቸው። እኔን አብነት አድርጋችሁ እኔ እንደሞትኩላችሁ እስከ ሞት ድረስ ተዋደዱ። አዲስ ትእዛዝ እጽፍላችኋለሁ። እንግዲህ ራሳችሁን መዝኑ። ሚዛን ላይ ነው ያለነው። እንዲህ ነው የምንዋደደው፣ እንዲህ ነው የምንወደው። እግዚአብሔር ይሁነን። አባቶቻችን እኮ ተጠቅመውበታል። ይህንን አዲስ ትእዛዝ ሰጠኋችሁ፣ ይህን አዲስ ትእዛዝ ጻፍኩላችሁ። አስተውሉ። በጥንተ ስብከት ማለት አሮጌቱ ትእዛዝ ባልንጀራህን እንደ ነፍስህ ውደድ የምትል ናት። እኔ ግን ይህን ሰጠኋችሁ፣ እንደሞትኩ ሙቱላቸው። ጌታችንም ቅዱስ ጴጥሮስን በተደጋጋሚ ትወደኛለህ ያለው እስከ ሞት የወደድኩትን አንተም እስከ ሞት ተወደው ዘንድ ይሄንን ሕዝቤን አደራ ሊሰጥህ ነው እያለ ነው። እየሾመው ነው ያለው። በሕዝቡ ላይ በመንጋው ላይ እየሾመው ነው ያለው። አልቦ ዘያቢ ወይሄ ይስም ዝፍቅ ከመቤሲ ዘይቤጡ ነፍሶ ቤዛ ቢጹ። ነፍሱን ስለ ወዳጆቹ ከማኖር ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ሰውነቱን ለባልንጀራው ቤዛ አድርጎ እስከ መስጠት ድረስ የሚወድ ከዚህ በላይ ምንም የለም። እስከዚህ ድረስ እኔ እንደሞትኩ ሙቱላችሁ ብዬ አዲስ ትእዛዝ እጽፍላችኋለሁ። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ትወደኛለህ? ከላይ በተማርነው ምሳ ከበሉ በኋላ ይሄ ጥያቄ መጥቶበታል። ታፈቅረኒ ነው ፈድፋደ ምሉ አይዞህ ልጨርሰው ነው የእናቴ ልጅ። ከነዚህ ይልቅ ትወደኛለህ? አጠገቡ ካሉት ከነዚህ ይልቅ ትወደኛለህ? በቀደመው በኦሪቱ ለሙሴ ሕጉን የሰጠሁት እኔ ነኝ።
ጥንትም እኔ ነኝ አሁንም የማዝህ እኔ ነኝ እያለው ነው። የጥንቱም